የትምህርት ማለት ተወልጄ ያደግኩት ከባህር ዳር ውስጥ ነው ማለት እችላለሁ። ከባህር ዳር አንደኛ ደረጃ አሰልሰድንግ ሁለተኛ ጣና ሐይቅ ጨርሼ በእንዲሁም ድሩና ልጅ በደንብ ተሲው ማጥናቴ ወደ አዲስ አበባ ዩኒቨርሲቲ ሄጄ በኢንፎርሜሽን ሳይንስ ተመርቄ ማለትም በ97 ጨርሼ በ98 መጥቻለሁ ማለት እችላለሁ። እንግዲህ ከምርጫ በኋላ ወይም ከዚህ ካሁኑ ከተካሄደው ከ97 የምርጫ ሁኔታ ስመጣ በዚህ ምርጫ ውስጥ ትክክለኛ በሀገራችን ትልቅ ለውጥ ያመጣል ብለን ያመንበት ነበር። ሁኔታው ባይስተካከልም የኢትዮጵያ ሕዝብ ትልቅ የምርጫ ምንነት አምኖ በተደረጉ በተለያዩ ሚዲያዎች ውስጥ በተደረጉ ትልቅ ክርክሮች ትልቅ የኢትዮጵያን ሁኔታ ሊያንጸባርቁ የሚችል ሁኔታዎች በመፈጠራቸው የኢትዮጵያ ሕዝብ የምርጫ ምንነት አቋል ማለት ይችላል። ይሄንንም በማወቁ ለምርጫ ያለው ከፍተኛ ተነሳሽነት ይሄ ነው ብዬ ልገልጸው አልችልም። ከኔ ጀምሮ እንደውም በግቢ ውስጥ ሳለሁ ቀኑ ዛሬ ነው ያለ ጧት ጀምሮ ከ11 ሰዓት ከዛ በፊትም ጀምሮ ወረፋ ለመያዝ ነው ስንታገልበት የነበረው ማለት ይችላል። እና ስለ ምርጫ ምንነት ኢትዮጵያ ይሄን ያህል ካወቀ ከምርጫ አገኛለሁ ብሎ ያሰበውን ነገር ሊያገኝ መርጫለሁ። ግን የተመረጠው ነገር ትክክለኛ ይወክለኛል ብዬ ያመንኩበት ድርጅት በኢትዮጵያ አይደለም እኔ በኢትዮጵያ ውስጥ እንደ ኢትዮጵያነቴ ተቀባይነት ያገኛል ብዬ መርጫለሁ። የመረጥኩት ግን ሊሆን ስላልቻለ ይሆናልም ብዬ ስላልገመትኩ የኢትዮጵያ ሕዝብ እስካሁን ድረስ ውጤቱን አላመነውም ማለት ይችላል። ካንዱ የሚመረጠው ወይም የመረጠው አካል ይሄ ነው ተብሎ ሲገለጽ አንዳንዱ ግን በሚያውቁት ወገኖቻችን ማለትም በኢትዮጵያ ውስጥ 85% እንደሚባለው የገጠር ሕዝብ እንደመሆኑ መጠን ያ የሕዝብ አያቅም ያድግም ሲነሳ ምርጫ ላይ ክርክር ሲነሳ እኮ የከተማው ሕዝብ ይመርጠኛል ብዬ አይደለም ከዚህ በፊትም የገጠሩ ሕዝብ ብቻ ነው ሊመርጠኝ የሚችለው ብሏል። እንዴት ሊመርጠው እንደሚችል ራሱ ያውቃል። በማጭበርበር በምንም ሊሆን ይችላል። እና ከፍተኛውን የህዝባችንን አካል ያዘው የገጠሩን አካል በማጭበርበር በምንም በብርም ሊሆን ይችላል። መቼም አንዳንዱ የህይወቱ በጣም ፋንታሲ ሳይሳካለት ሲቀር ለሆዱም ይታዘዛል በሆዱም ይገዛል። ይህም ሆኖ ግን የኢትዮጵያ ህዝብ የመረጠው ያው ያውቀዋል ብዬ መገመት ይችላል። የራሱን እኔን ይወክለኛል ትክክለኛ መንግስት እኔን ያስተዳድረኛል እድገት ሊያመጣልኝ ይችላል ብሎ ያመነውን መንግስት መርጧል። ግን ውጤቱ የዓለም ህዝብ እንዳወቀው የተገላቢጦሽ በመሆኑ የምርጫ ምንነት ፋይዳነት ወይም ውጤት አልባነት ተገንዝቤያለሁ ማለት ይችላል። ስለምርጫ ከዛ በኋላ እንግዲህ የኢትዮጵያ ህዝብ ከምርጫው በኋላ ማለት ነው በድህረ ምርጫው በኋላ የኢትዮጵያ ህዝብ በአሁኑ ጊዜ ይሄን መርጣል ይሄን ወግናል ይሄን እንደግፋል በመባል ብቻ ከሀገር እየተሰደደ ከሀገር እየተጨቆነ ከሀገር መድረሻ ያጣ በሚኖርባት ምድር ውስጥ መድረሻ ያጣ ነው ያለው እና ይህ ሁኔታ በጣም አነዶኛል ማለት ይችላል። እና ከምርጫው በኋላ ያለው ሁኔታ አሁን በኢትዮጵያ ውስጥ ያለው ሁኔታ ብዬ መናገር የምችለው እየተሰደደ አይምሮው እየደማ ህሊናው እየደማ ነው ያለው ብዬ አምናለሁ በየትም ክፍለ ከተማ። ስለዚህ አሁን ያለው የወያኔ መንግስት ትክክለኛ ተቀባይነት የለውም። በዲሞክራሲ ስም የሚነግድ መንግስት ነው ብዬ አምናለሁ። አቶ መለስ 14 አመት በሙሉ በዲሞክራሲ ስም ውጭ ሀገር ይሄዱ በመለመናቸው ይሄም ሁኔታ እሳቸው ከሀገራችን በቀል ነው ይሄንን ሁኔታ በማንጸባረቃቸው በጣም አዝናለሁ። በሀገራችን ውስጥ ትልቅ ጠባሳ የያዘ ነገር ነው ብዬ አምናለሁ። ይሄ ነውና ከዚህ በተጨማሪ በዩኒቨርሲቲ በጣም ትልቅ ችግሮች ናቸው ያሉት። በጣም የእውነቴ ነው። ተጨንቄ 97 መመረቂያ የነበረ በመመረቂያ ጊዜ ትልቅ ጭንቀት ትልቅ ወከባ የህሊና ረፍት አጥቼ ነው የነበርኩት ማለት ይችላል። ይሄ ምን ነው በአዲስ አበባ ዩኒቨርሲቲ ውስጥ በ6 ኪሎ ባለው በጊዜ ውስጥ ካድሬዎች በጣም የኢህአዴግን ዓላማ በትክክል ባይረዱም እንኳን ለሆዳቸውም ብለው ያደሩ ሊሆኑ ይችላሉ። የኢህአዴግን ዓላማ ሲያራምዱ በውስጥ ሲያፍኑ የነበሩ ብዙ ሰዎች እንዳሉ አውቃለሁ ከጓደኞቼ ጨምረው ማለት ነው። በባህር ዳር ዙሪያ ያሉ ሀገርን ሽጠው ሆዳቸውን አምነው የኖሩ ሰዎች እንዳሉ አምናለሁ እና ብዙ ችግር አሳልፌያለሁ። ይህ ሁኔታ ለምን ይፈጠራል? እንዴት ነው ለኢትዮጵያ የሚያስብላት ህዝብ የለም ወይ እስከ ማለት ያደረሰ ደረጃ ነው። አንድ ሀገር በሀገር ውስጥ እየኖረ የሀገርን እድገት የሚፈልግ ዜጋ እንዴት ያጣል? አንዱ ሆዳም አንዱ ሌላ ነገር እንዴት ይሆናል? በኢትዮጵያነታችን ሁላችንም ለሀገራችን አምነን ትክክለኛ ይሆናል ብለን የምናምነውን ማድረግ ሲገባን
ተማርን ከምንለው በዛ ባየር በ6 ኪሎ ዩኒቨርሲቲ ውስጥ እንደዚህ አይነት ነገሮችን ሀገራቸውን ክደው የማይሆን ድርጅት የማይሆን አላማ ያለውን አጀንዳ ይዘው ለማሳመን በመጣራቸው የአስተሳሰብ ጠባብነት ነው ብዬ አምናለሁ። አፈሙዝ የመጣው ብዙ ህዝብ ጨርሼ የመጣው ነውና ስልጣኔን በምንም ታምር ለቅ አልችልም ብሎ በማመኑ ይህ ሁኔታ ግን እንደ ሀገር ወዳድነት ወይም ሀገርን የሚወድ ከሆነ ያረጋውን አርጎ ጥፋቱን አምኖ የኢትዮጵያን ህዝብ ሁለንተናዊ አንድነት አስጠብቆ እድገቷን ሊያፋጥን በሚችል መልኩ ብዙ ህዝብ ሳይጎዳ ሊደረግ በሚችል መልኩ ብዙ ህዝብ ሳይጎዳ የህዝብን ጥቅም አስከብረው በሰላማዊ መንገድ የስልጣን ሽግግር ቢያደርግ ሽንፈት ማመን ምንም ማለት አይደለም። እንደውም የትልቅ ሰው መገለጫው አንደኛው ሽንፈትን ማመን ነው ብዬ አምናለሁ። ሽንፈቱን ቢያምን ምንም አይደለም። ለሀገር አንድነት ነው፣ ለሀገር እድገት ነው፣ ለሀገር ሁለንተናዊ ጥቅም ነው ብሎ ቢያስብ በጣም ጥሩ ነበር። ግን ይሄ ሁኔታ ባለመፈጠሩ እኔ ወደዚህ ወደ አርበኞች ግንባር የመጣውበት ዋና ዓላማ ምንድነው? ሰላማዊ ፒስፉል ስትራግል should have to be supported with an armed struggle ብዬ ነው አመኛ የመጣውበት። ምክንያቱም ከውስጥ ያለው እንቅስቃሴ ትንሽ በውጭ እንደሚደረግ በትጥቅ ትግል ቢታገል ያድግ ኦሬዲ ያለቀለ ድርጅት ነው። እውነቴን ነው። 14 አመት ውጪ ሄደው ሲጓዙ ሲያዩ የሰው ሀገር እድገት ሲያዩ የሀገራቸውን ወደ ኋላ የመሄድ ምክንያት ምን እንደሆነ አልተገነዘቡም። የዲሞክራሲ ምንነት ያውቁት በህገ መንግስት ስም ህገ መንግስቱን ራሱ አምባገነናዊ በማረጋቸው በአምባገነኑ ስም በአምባገነን ህገ መንግስት ስም እንዲህ ያርጋል ያለው የኢትዮጵያን ህዝብ እየገደሉት እየጨፈጨፉት ነው ብዬ አምናለሁ። ህገ መንግስቱ ትክክል አይደለም። ህገ መንግስቱ ሲዋቀር ኢህአዴግ እንዲመቸው አድርጎ አምባገነናዊ ህገ መንግስት ሊፈጥር የሚችል ህገ መንግስት በመሆኑ መስተካከል አለበት እና ወደዚህ ወደ አርበኞች ግንባር ስመጣ ትክክለኛ ህገ መንግስት ማንንም ሊቀይረው የማይችል ማንንም የህዝብን ውክልና ስልጣን ላይ የወጣ በሙሉ ሊቀይረው የማይችል ህገ መንግስት በሀገራችን በመንወዳት ሀገራችን ሁሉም ብሄር እንደ እኩል እንዳንድ አይን አይቶ እንዳንድ አይን አይቶ የሀገራችን እድገት ሊያመጣ የሚችል ህገ መንግስት መመስረት አለበት ብዬ አምኜ ወንዶች ግንባር ተቀላቅያለሁ። አርበኞች ግንባር ይሄንን አሁን የምለው ህገ መንግስት በትክክል የኢትዮጵያ ህዝብ አንድነትና ዲሞክራሲያዊ ጥቅም ያስከብራል ብዬ ነው አምኜ የመጣውበት። ይሄንን ባያረግም እኔ ራሱ ድርጅቱን አለቀውም ብዬ አምኜ ነው የመጣውበት። ከመጨረሻው ድረስ ወደ አርበኞች ግንባር ስገባ ይሄን ነገር ለመታገል ነው። ምክንያቱም እኔ እዛ ሄጄ አርበኞች ግንባር አሉ የሚለው እሰማለሁ። አርበኞች ግንባር ህብረ ብሄር መሆናቸውን ሁሉን ህዝብ ሊወክሉ የሚችል መሆኑን ሰምቻለሁ። እስቲ ለማረጋገጥ ነው የመጣሁት። እርግጥ ይወክላል ወይ ብዬ ነው የመጣሁት። አይቼዋለሁ በመጠኑ ህብረ ብሄር ማለትም ሙሉ ለሙሉ ማለት ይችላልው ህብረ ብሄር ነው። ሁሉን ህዝብ ፍላጎት ያቀፈ የሁሉን ህዝብ ፍላጎት ያጠቃለለ። ምክንያቱም አንዱን ይዘን አንዱን ብንሄድ የቦጠኝነት ዞሮ መምጣቱ ስለማይቀር ይሄንን ያሟላልኛል ብዬ እስከ መጨረሻው እስከ ደም ጠብታዬ ድረስ የኢትዮጵያን ምንነት ለመመስከር ወደዚህ ድርጅት ገብቻለሁ።